ሰላም የበኩር ቤተሰቦች እንዴት ናችሁ? በሚቀጥሉት ጥቂት ደቂቃዎች ውስጥ ከዜሮ ጀምራችሁ በጣም ጥሩ ደረጃ ልትደርሱበት የምትችሉትን የግራፊክስ ዲዛይን ኮርስ ዊዝ ካንቫ ይዤላችሁ መጥቻለሁ። ካንቫ እጅግ በጣም ዩዘር ፍሬንድሊ እንዲሁም በጣም ለጀማሪ የተመቸ ፕላትፎርም ነው። በየቀኑ ለምትጠቀሙባቸው የተለያዩ ሰርቲፊኬቶች ማዘጋጀት ሊሆን ይችላል፣ ኢንስታግራም ፖስት መስራት ሊሆን ይችላል፣ ወይም ደግሞ የተለያዩ አይነት ማስታወቂያዎችን መስራት ብትፈልጉ አድቫንስድ የሚባሉትን የግራፊክስ ዲዛይን ቱሎች ለምሳሌ እንደ ፎቶሾፕም ሆነ ኢሉስትሬተር መጠቀም ሳይጠበቅባችሁ ካንቫን ብቻ በመስራት በጣም ብዙ የሚገራርሙ ዲዛይኖችን መስራት ትችላላችሁ። በሚቀጥሉት ጥቂት ደቂቃዎች ይሄ ነው የምናደርገው። እናንተ የሚጠበቀው እያንዳንዷን ስቴፕ አብራችሁ መስራትና መሞከር ነው። ምክንያቱም በመሞከር አንድ ስቴፕ ወደፊት መራመድ ስለሚቻል ማለት ነው። በእርግጠኝነት የምነግራችሁ ነገር ይሄን ቪዲዮ አይታችሁ ሲጨርሱ ለራሳችሁ የሚሆን የግራፊክስ ኮንተንት ራሳችሁ መስራት ትችላላችሁ። አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ ቤተሰብ ከሆናችሁ ላይክ እና ሼር አድርጋችሁ ጀምሩ። ይመቻችሁ። ኦኬ ሶ ምን ጀምረው ከምንድነው ኖርማሊ ይሄ የምታዩት አሁን እዚህ ጋር የምታዩት ስክሪን ልክ መጀመሪያ ገና canva.com ብላችሁ ስትገቡ የምታገኙት ስክሪን ነው ይሄኛው ማለት ነው። ስለዚህ አሁን ኦልሬዲ አካውንቶች አሉኝ ኦልሬዲ ከዚህ በፊት ተጠቀምባቸው የነበሩ ነገር ግን እናንተ አዲስ ከሆናችሁ ከዚህ በፊት ከሌላችሁ አካውንት ምን ማድረግ ትችላላችሁ? እዚህ ጋር መታችሁ ሳይን አፕ ብላችሁ ክሬት ማድረግ ትችላላችሁ። አካውንት መክፈቱ ብዙ ስለማይከብድ ከዚህ በፊት አንድ ቱቶሪያል ሰርቼ ነበረ እንዴት አድርገን ፕሮፌሽናል ሲቪ ክሬት ማድረግ እንችላለን የሚለው ላይ እዛ ላይ ትንሽ ሜንሽን አድርጌዋለሁ። እሱን ማየት ትችላላችሁ። እሱን ከከፈታችሁ በኋላ በቀላሉ ወደዚህ መታችሁ ይሄ ኮንቲኒው ልበለውና ሎጊን ለማድረግ ልሞክር። እሺ ስለዚህ ካንቫ እንግዲህ ሎጊን ካደረጋችሁ በኋላ የምታገኙት የመጀመሪያው ደግሞ የምታያቸው ነገሮች እነዚህ ናቸው። ሶ በዚህኛው በሌፍት ሳይድ በኩል የምታገኟቸው ነገሮች እንግዲህ እነዚህ ሆም አለ ራሱ ወደዚህ ወደ መልስ ወደ ሆም ይወስዳችሁ ነው። ፕሮጀክቶች፣ የስራቸው ፕሮጀክቶች፣ ቴምፕሌትስ፣ ሌሎች ዲዛይኖች እና ኤአይ ካንቫ ኤአይ ኢንተግሬትድ የሆነ ኤአይ ማለት እሱን ሌሎች አፖች ምናምን አሉት እነሱን ይመጣባቸዋል። አዲስም ደግሞ ብራንድ ክሬት ማድረግ ከፈለጋችሁ አዲስ ዲዛይንም እዚህ ጋር ክሬት ማድረግ ትችላላችሁ ማለት ነው። እስኪ አንድ ነገር እናድርግ። ለምሳሌ መጀመሪያ ቴምፕሌት ሰርች ማድረግ ትችላላችሁ። አሁን ካንቫ በጣም ካሉት አሪፍ ነገሮች መካከል አንደኛው ምንድነው ቴምፕሌቶች አሉ። በጣም ብዙ አይነት ቴምፕሌቶች አሉት ፍሪም የሆኑ በፕሮ መጠቀም እንችላቸውም። ሶ እኛ ለምሳሌ ዊዲንግ አካባቢ ከሆነ የፈለግነው ዊዲንግ ብዬ ሰርች ላድርግና እስኪ የሚመጣልኝን እናያለን። ዊዲንግ ስትሉ ሲላችሁ እንደዚህ ብዙ አማራጮች ይመጣላችኋል። ከሚመጡላችሁ አማራጮች ውስጥ ካንቫ ቅድም እንዳልኳችሁ በፍሪም አለው በፔይድም ኦፕሽን አለው። እነዚህ ፕሮ ሚል እዚህ ጋር የምታዩቸው ፕሮ ሚል ያላቸው ከሆኑ በፔይድ ወይም ደግሞ ትንሽ ሳንቲም ከፍላችሁ የምትጠቀሟቸው ናቸው። ልክ እንደዚህ ደግሞ ከሌላቸው ለምሳሌ እንደዚህ የክራውን አይነት ልክ ከሌላቸው ደግሞ ፍሪ ናቸው ማለት ነው። እኛ ፍሪው ላይ ነው መስራት የምንችለው ምክንያቱም በጣም ብዙ ፍሪ የሆኑ በጣም የሚያማምሩ ኦፕሽኖች አሉት ማለት ነው። እዚህ ጋር ስትመጡ ካታጎሪ የሚል ነገር አለ። ካታጎሪ ላይ ክሊክ ስታደርጉ ያስመርጣችኋል። ምንድን ነው የፈለጋችሁ? ዊዲንግ ሆኖ ኢንቪቴሽን ነው፣ ሞባይል ቪዲዮ ነው ወይስ ደግሞ የስቶሪ ኢንስታግራም ፖስት ካርድ ነው፣ ፕሬዘንቴሽን ነው፣ በጣም የፎቶ ኮላጅ ነው ወይስ ደግሞ ምንድን ነው እያለ ያስመርጣችኋል። እናንተ የምትፈልጉትን ትመርጣላችሁ። ሌትስ ሴይ ኢንቪቴሽን ከሆነ ለምሳሌ እኛ የፈለግነው ኢንቪቴሽን አልኩትኝ። ኢንቪቴሽን ስለው ለኢንቪቴሽን የሚሆኑ ብሎ ያመጣቸው የተለያዩ አይነት አማራጮች አሉ ማለት ነው። እዚህ ጋር እናንተ አሪፍ ነው ብላችሁ የምታስቡትን ዲዛይን ትመርጣላችሁ ማለት ነው። ይሄ ያለ ኤክሴፕት ዲት አይነት ነገር ነው እዚህ ጋር። ከዛ በኋላ ከዛ ጋር ሪሌትድ የሆኑ ደግሞ ተመሳሳይ ኢሜጆች ያመጣላችኋል። በጣም የሚያማምሩት አሁን ይሄ በጣም ያምራል። ከእናንተ ካላችሁ ከፎቶአችሁ ጋር የሚሄድ ደግሞ ቢሆን ጥሩ ነው። ፎቶዎቹ የሚያምሩ ምናምን እነዚህ ፕሮ ናቸው። እዚህም አሉ። ራሱን ዲዛይን እናድርግ ብቻ እናንተ የመረጣችሁን ትመርጡና እዚህ ጋር ከስተማይዝ ዲስ ቴምፕሌት የምትለው ላይ ክሊክ ታደርጋላችሁ። ከስተማይዝ ዲስ ቴምፕሌት ላይ ክሊክ ስታደርጉ በአዲስ ታብ ራሱ ያኛውን ይከፍትላችኋል ማለት ነው። አሁን እዚህ ጋር እንደምታዩት ከፍቶታል። እንግዲህ እንደምታዩት ነው እዚህ ጋር ያለው ኢሜጆቹን ከስተማይዝ ማድረግ ይቻላል። ቴክስቶቹን ማስተካከል ትችላላችሁ። አሪፍ ዲዛይኖችን መስራት ይቻላል ማለት ነው። ፎቶውን ለምሳሌ ከሱን ጀምርና ፎቶውን ከመቀየር እንጀምር። እዚህ ጋር የምታዩት በዚህ በሌፍት ሳይድ በኩል ያለው ዲዛይን ኤሌመንት ቴክስት የሚሉ ነገሮች አሉ። ወደዚህኛው የምታስገቧቸውን ነገሮች እንዳለ የሚያስቀምጡ ናቸው። አፕሎድ የምትላለች እዚች ጋር አፕሎድ ብዬ ኢሜጅ አፕሎድ ከኮምፒውተር ላይ አፕሎድ በማድረግ ከዛ በኋላ መጠቀም እችላለሁ። እኔ ለምሳሌ አንድ ክሬት ያደረኩታል እዚህ ኦልሬዲ አፕሎድ ያደረኳቸው ኢሜጆች ልጠቀም እኔ። ካልሆነ ግን እናንተ ማድረጋችሁ እዚህ ጋር አፕሎድ ፋይል ብላችሁ ከኮምፒውተራችሁ ላይ ልክ እንደዚህ አንዱን መርጣችሁ አፕሎድ ማድረግ ትችላላችሁ ማለት ነው። ኦልሬዲ እኔ አፕሎድ ስላደረኩኝ እዚህ ጋር አይቻለች። ስለዚህ እዚህ ጋር ካደረጋችኋቸው ኢሜጆች ውስጥ አንዱን ትመርጡና ድራግ አድርጋችሁ መልቀቅ። አሁን ከላይ ነው የሆነው እንደዚህ። እኔ የፈለኩት ደግሞ በዚህኛው ፋንታ እንዲተካ ነው። ይሄ እንደ ባክግራውንድ ነው ማለት ነው። ምን ላድርግ? ይሄንን ሪፕሌስ ባክግራውንድ ልበለው። ሪፕሌስ ባክግራውንድ ስለው ኦልሬዲ ያኛው እንደ ባክግራውንድ ስለነበረ ነው
እንደዚህ ሆነልኝ ማለት ነው። ኤአይ ነው ባይዘው ይሄ ኢሜጅ በቻትጂፒቲ ክሬት የተደረገ ነው። የሰዎች ኢሜጅ አይደለም፣ ማቃቸው ሰዎች አይደለም ማለት ነው። ሶ እቺን ሴቭ ዘ ዴት ምናምን የምትለው እንደው ማስተለቅ ከፈለጋችሁ ልክ እንደምታዩት ዙም ላድርግላችሁ፣ እንደዚህ ከፍ ማድረግ ትችላላችሁ። ከጀርባ ያቺኛዋ ነጯ ባክግራውንድ ሴቭ ዘ ዴት ለምትለው ጽሁፍ ያለችዋን ባክግራውንድ ማስተለቅ ከፈለጋችሁ ልክ እንደዚህ ትንሽ ማስተካከል ትችላላችሁ። ሪሳይዝ ማድረግ ይቻላል እንደዚህ። ከዛ እያንዳንዱን ላይ ክሊክ ያደረጋችሁ እንደዚህ ማስተካከል። ይሄን ሴቭ ዘ ዴት የሚለው ለምሳሌ ከለሩን መቀየር ከፈለኩኝ እኔ ምን ማድረግ ይቻላል? እዚህ ጋር እንደምታዩት አሁን ኦልሬዲ ቡኒ ነው ያለው። ሌላ አይነት ከለር ከፈለኩ ለምሳሌ እዚህ ጋር መጥቼ ጥቁር፣ ሌላ ቀይ፣ እንደዚህ የምፈልገውን ከለር መምረጥ ይችላል ማለት ነው። እንደምታዩት መቀየር ትችላላችሁ። እዚህ ጋር መታችሁ ስማቸውን መቀየር ከፈለጋችሁ ለምሳሌ እንደዚህ መታችሁ አሁን በኩርና ቴክ ቢሆኑ የሚገቡት ለምሳሌ እንደዛ ብለን ብናስብ በኩር እና ኔል የሚለውን ደግሞ ቴክ እንደዚህ ያደርጋችሁ መቀየር ትችላላችሁ። ፎንት ስታይሎቹ መቀየር ትችላላችሁ። ግን ኦልሬዲ ቴምፕሌቶቹ ላይ ያሉት ፎንት ስታይሎች ብዙዎቹ ያምራሉ። እንደዛ ቀኑንም እንደዚሁ ማስተካከል ትችላላችሁ እዚህ ጋር ማለት ነው። እንደዚህ አድርጋችሁ በቀላሉ ከስተማይዝ ማድረግ ትችላላችሁ። ሌላ አይነት ኢሌመንት ምናምን ማስገባት የምትፈልጉ ከሆነ ደግሞ ትችላላችሁ። ሚን ኢሌመንት ላይ መታችሁ ከዚህ ጋር የምታዩቸውን ኢሌመንቶች ሰርች አድርጋችሁ በኋላ እናያለን ምን አይነት ኢሌመንቶች ማስገባት እንደምንችል እነሱ ማስገባት እንችላለን። ግን አሁን በጣም ከሲምፕል የጀመርነው እንግዲህ በቀላሉ እንደምታዩት አንድ ቴምፕሌት መርጣችሁ ዊዝን ሰከንድ አሪፍ የሚባል ነገር ሰርታችሁ የጨረስ ትችላላችሁ ማለት ነው። ኤክስፖርት እንዴት ነው የሚደረገው የሚለውን በኋላ አሳያችኋለሁ። እሺ አሁን ደግሞ የምናደርግ ሁለተኛ እስኪ አንድ ሌላ ኤግዛምፕል እንጨምርና ሌሎች ካምፓኒ እንሰራቸው የምንችላቸው ነገሮች ደግሞ አያይዘን አብረን ለማየት እንሞክራለን። እነዚሁ ቤዚክስ የምንላቸውን ነገሮች ማለት ነው። ለምሳሌ ዩቲዩብ ተምብኔል ክሬት ማድረግ ፈለግን። ስለዚህ የፈለግነው ደግሞ ቴክ ዩቲዩብ ተምብኔል ነው ብለን እናስብ። ለቴክ የሚሆን ዩቲዩብ ተምብኔል እንደማለት ነው። ዩቲዩብ ተምብኔል ቴክ የምትል ነገር መጣችልኝ፣ ልምረጥ። እናንተ የምትፈልጉትን ነገር ሰርች አድርጋችሁ ቴምፕሌቶች ማግኘት ትችላላችሁ የሚለውንም በዛው ለማሳየት ነው። እዚህ ስታይል ላይ መጣችሁ ሞደር ሚኒማስ ቴክ ምናምን ይላል። ቴክ ልበለው። ካታጎሪውን ያው ኦልሬዲ ቅድም ካታጎሪ አይተን ነበር። ዩቲዩብ ተምብኔል ስለሆነ ዩቲዩብ ተምብኔል ይሁን። ከዚህ ውስጥ ከነዚህ አማራጮች ውስጥ የምትፈልጉት አይነት ነገር ካገኛችሁ መምረጥ ትችላላችሁ። እኔ አሁን ክሬት ማድረግ የፈለኩት በጣም ሲምፕል የሆነ ነገር ነጭ ባክግራውንድ ያለው ነገር ነው። አሁን እየሰራንበት ላለው ለካንቫ ቢሆን ክሬት ማድረግ የፈለኩት አንድ ነጭ ባክግራውንድ ነገር ያለበት ልብረጥና ምንም ከአዲስ ነው ዲዛይን እንድትሰሩ የፈለኩት። ስለዚህ አንዱን መረጥኩኝ። ዘን ከስተም እንደቀድሞ ከስተም ዲዛይን አድርጉት በአዲስ ታብ ይከፍትልኛል። ስለዚህ በዚህኛው ኤክሰርሳይዝ ደግሞ እንደነ የፈለኩት ነገር ምንድነው? ቅድም ኖርማል በቃ ቤዚክ የምትባለው ነገር ነበር ያየነው። አሁን አንድ ስቴፕ ከፍ እናድርገውና ከላይ እንጀምር። ለምሳሌ እዚህ ጋር የምታዩት ይሄ ግሬ ስኬል ምናምን የሚለው ዩቲዩብ ተምብኔል የምትለዋል አሁን የሰራችሁት ያላችሁት ፕሮጀክት ታይትል ነው። ይህን ከስተማይዝ መቀየር ትችላላችሁ። ለምሳሌ እዚህ ጋር እኔ አጥፎና ይሄንን አሁን እየሰራን ያለነው ስለ ካንቫ ስለሆነ ካንቫ ተምብኔል ልበለው። አባሰበት ክሊክ ስታደርጉ ይመጣላችኋል ማለት አንደኛ በሱ ስም መቀየር ትችላላችሁ። ሁለተኛ እንድታውቁ የፈለኩት ኢሜጆች ምናምን ከዚህ ላይ ዲሊት ማድረግ ይቻላል። ለምሳሌ ላይ ክሊክ አድርጌ ዲሊት አልኩት። እነዚህ እናጥፋቸው። አሁን እኛ ክሊክ እናድርገው። ሳይዙን ብቻ ነው የፈለግነው አዲስ እንድትብልኝ ስለፈለኩኝ ነጭ ይሁን በቃ ባዶ እንደዚህ ባዶ ብላንክ በስኬል ክሬት ማድረግ በኋላ አሳያችኋለሁ። አሁን እዚህ ውስጥ ምንም የለም ማለት ባዶ ነው ለዩቲዩብ ተምብኔል። ከዚህ አሁን አብረን እንድናያቸው የፈለግኳቸው አንደኛው ኢሌመንት እንዴት እናስገባለን። ኢሌመንት ለምሳሌ ባክግራውንድ አሁን ነጭ ነው አይደል? ባክግራውንድ እዚህ ኢሌመንት የሚለው ውስጥ ትመጡና ጋር ኢሌመንት ምትላለች። ኢሌመንት ላይ ኢሌመንት ጋር ከመጣችሁ በኋላ እዚች ጋር ሰርች ኢሌመንት ብላችሁ የፈለጋችሁ ለምሳሌ ባክግራውንድ ከሆነ ባክግራውንድ ብዬ ሰርች ማድረግ ይችላል። ከዛ ባክግራውንድ ብዬ ሰርች ሳደርግ የተለያዩ አይነት አማራጮች ይመጡልኛል። ቅድም የነገርኳችሁ እንዳትረሱ እቺ የፕሮ ምልክት ካለችበት ፔድ ነው ብታስገቡት ራሱ በኋላ ኤክስፖርት ማድረግ ላይ ያስቸግራችኋል ማለት። ስለዚህ ቀለል ያለ ነገር እንፈልግኛ እቺ እንምረጣት። ከዛ ራይት ክሊክ አድርጌ ላይ ሴት ኢሜጅ ባክግራውንድ አልኩትኝ እንደምታዩት ባክግራውንድ ነው ማለት ነው። አሁን ከዛ እንደዚህ ከሆነ በኋላ እናንተ ከፈለጋችሁ ምን ማድረግ ትችላላችሁ? የባክግራውንዳችሁን ትራንስፓረንሲ እዚህ ጋር መታችሁ መቀነስና መጨመር ትችላላችሁ። ሁላችሁ ሲቀነስ ሲጨመር ሲቀነስ ሲጨመር አይሳል።
ስለዚህ እናንተ እንደምትፈልጉት አሁን ይሄ ኖርማሊ ወደ ነጭ የቀረበ ስለሆነ ነው እንጂ ሌላ ባክግራውንድ እንዲኖራችሁ ትራንስፓረንሲውን በዚህ አይነት መልኩ መቀነስ እና መጨመር ትችላላችሁ ማለት ነው። የእይታ መጠኑን ማስተካከል ይቻላል። ሌላኛው ምንድነው እዚህ ጋር ለምሳሌ እዚሁ ኤሌመንት ላይ ፎቶ ማስገባት ፈለኩ ብዬ ባስብ አንዱ ላስገባ የምችለው ፎቶ ስለሆነ ስለዚህ የፎቶ ፍሬም ላስገባና መጀመሪያ ፎቶ ቀጥታ ዳይሬክትሊ ቀደም እንዳየነው ሰባችሁ ማስገባት ትችላላችሁ ኦር በፍሬም ማስገባት ትችላላችሁ። አሁን እንደ ኤሌመንት እሱ ማስገባት ስለሚቻል እሱ ላሳያችሁ። ስለዚህ ለምሳሌ እኔ ሰርክል ፎቶ ፍሬም ልበለው። ሰርክል ፎቶ ፍሬም በክብ መልኩ እንዲሆንልኝ ስለፈለኩኝ ነው። እንደምታዩት እዚህ ጋር መጣልኛለች። አማራጮች መጠቀም ትችላላችሁ። እነዚህ የተለያዩ አማራጮች አሉላችሁ። እንደዚህ ለምሳሌ ዲዛይን ያለው ብትፈልጉም ከሆነ ትችላላችሁ። ይሄንን ማጥፋት እንችላለን። አንዴ ካስገባችሁ በኋላ ያው ማጥፋት ከዛ ሪሳይዝ ማለት ትችላላችሁ። አሁን ልክ ይሄ ማለት እንግዲህ ፎቶ ስታመጡ ልክ በዚህ ሼፕ ይመጣላችኋል እንደማለት። አሁን እስኪ ፎቶ ለማስገባት እንሞክር። እዚህ ላይ ቅድም እንዳደረግነው ፎቶ ስናስገባ ምንድነው የምናደርገው? እዚህ አፕሎድ ላይ እንሄዳለን። ደን አፕሎድ እንላለን። እስኪ ይሄን ኢሜጅ እንጠቀመው። ያ አፕሎድ አድርጋችሁ እንደጨረሳችሁ አምጣችሁ እዚህ ጋር ክሊክ አድርጋችሁ አስለቁ እዚህ ጋር ማስገባት። አሁን ትንሽ ሪሳይዝ ማስተካከል ከፈለጋችሁ ደብል ክሊክ ታደርጉና ላይ ዝቅ ማድረግ ከፈለጋችሁ ይሆናል ደብል ክሊክ አድርጋችሁ እንደዚህ አድርጋችሁ ዝቅ ማድረግ ትችላላችሁ። ኦኬ ያ ከዛ በኋላ ሪሳይዝ ላድርገው ትንሽ። ከዛ ለምሳሌ ሌላ ቴክስት እዚህ ጋር ብዙ ጊዜ እንግዲህ ተምብኔል ሲሰራ አይታችኋል። ምን ይደረጋል? ቴክስት ይገባል አይደለ? ካንቫ ምናምን ለምሳሌ ካንቫ ትሬኒንግ እና የሚል እሱኛውንም በኤሌመንት ውስጥ ገብታችሁ ማስገባት ትችላላችሁ። ለምሳሌ ኤሌመንት ላይ መጣው የፈለኩትኝ ሬክታንግል ነገር ከሆነ ሬክታንግል ብዬ ሰርች አደርጋለሁ። ከዛ ሼፖች ይመጡልኛል፣ የተለያዩ አይነት ሼፖች። ሶ let me use this one ተጠቀም እዚህ ጋር መጥቼ ከዛ ሪሳይዝ ማድረግ ትችላላችሁ። በዚህ ሪሳይዝ አደረግነው። ከዛ እዚህ ጋር እንጨምርበታለን ቴክስት ማለት ነው። ቴክስት ስትጨምሩ ቴክስት የምትለዋ ላይ መታችሁ አሁን ሄዲንግ ማስገባት ሰብ ሄዲንግ ተለቅ ያለ ቴክስት ምናምን ኦር ደግሞ ቴምፕሌቶችም አሉት። ዳውን ዝም ብለን ሄዲንግ ብለን እንምጣና ቴክስታችን እናስገባ። ለምሳሌ ቴክስታችን ካንቫ ለጀማሪዎች ቢሆን ለምሳሌ ለጀማሪዎች አልኩኝና ከዛ ቴክስታችሁን እንደዚህ አድርጋችሁ ሪሳይዝ ማድረግ ትችላላችሁ። አሁን አያምርም እንደምታዩት ከለሩ መቀየር አለበት፣ አይታይም ምናምን ትንሽ ችግር አለበት አይደል? ስለዚህ እሱን በማስተካከል ምን ታደርጋላችሁ? ከለር ኮምቢኔሽናችሁን የመጀመሪያ ባክግራውንዳችሁን ትቀይራላችሁ። ባክግራውንድ ከለራችንን ስንቀይር ባክግራውንዳችሁ ላይ ክሊክ ካደረጋችሁ በኋላ እዚህ ጋር መጣችሁ ከለር የምትለው ጋር ብዙ ጊዜ እኔ ተምብኔል ስሰራ ቢጫ በቀይ ጽሁፍ ነው የምጠቀመው፣ ትንሽ ደመቅ ብሎ ስለሚታይ ማለት ነው። ስለዚህ እንደዚህ ቢጫ ነገር እናርገው። ደን ቴክስቱን ደግሞ ቀይ እናርገው። ቴክስቱንም ሰሌክት አደረጉና እዚህ ጋር መጣችሁ ቀይ ያደረግነው። ፎንት ስታይሉን እዚሁ መቀየር ትችላላችሁ። እስኪ ለአሁን ለቀላሎች እናስኖች እንቀልል አድርገን እናርገን እንለፋት። ከዛ እንደዚህ ሞላ እንዲልላችሁ ታደርጋላችሁ። ሌላ የምትፈልጓቸው ነገሮች ካሉ ለምሳሌ ስክሪንሻት ካንቫ ላይ ሲሰራ የምትፈልጉት ስክሪንሻት ካለ ኢሜጅ ካለ ሌሎች ነገሮች ካሉ ደግሞ እዚህ ጋር ማስገባት ትችላላችሁ ማለት ነው። የካንቫ ሎጎ ማስገባት በፈልግ ለምሳሌ እኔ እዚህ ኤሌመንት ላይ ካንቫ ሎጎ ብዬ ሰርች አደረግ። ስለዚህ ካንቫ አለ። ያው ሌላ ማስገባት ከፈለኩ ለምሳሌ ካንቫ ነው። ስለዚህ አንድ ሌላ ደግሞ ቴክስት መጨመር ፈልጋችሁ እዚህ ጋር እቺኛው ስፔስ ላይ ለምሳሌ ስቴፕ ባይ ስቴፕ ነው ማሳያችሁ የሚል ነገር መጨመር ፈለኩ ብል ኮንትሮል ሲ ኮንትሮል ቪ የተጫንኩትኝ ከዛ እዚህ ጋር አመጣዋለሁ። እዚህ ጋር መጥቼ ስቴፕ ባይ ስቴፕ የምትል ነገር አመጣውኝና ከዛቺ ኢንተር ይሄም እንደዛው ኢንተር ከዛ እቺን ሳይዟን ትንሽ ወደዚህ ጋር ስፔስ እንዳይዝባችሁ ነው። እቺን እንደዚህ ቻርጋችሁ አምጣት በቃ አለቀ። አሁን ይሄን እንግዲህ ጊዜ ወስዳችሁ ከስተማይዝ ማድረግ ምናምን ትችላላችሁ ማለት ነው። ኤዲት ማድረግ ትችላላችሁ ኢሜጅ። ስለዚህ ኤዲት ላይ ስመጣ እዚህ ጋር ሆነ ራሱ ከስተማይዝ ያደርግላችኋል። ፊልተሮች ምናምን አሉት። የምትፈልጉት ፊልተር ካለ እዚህ ጋር መጣችሁ ማስገባት ትችላላችሁ አይደል? የተለያዩ አይነት ፊልተሮችን መጠቀም ትችላላችሁ። አውቶ አጀስት ማድረግ ትችላላችሁ። እዚህ ጋር አጀስት ላይ መጣችሁ አውቶ አጀስት ስለው ከዚህ ካሉት እንትኖች ጋር አንድ ላይ አድርጎ አጀስት ያደርግልኛል። እንዴ ከፈለኩኝ ኢንቴንሲቲው ምናምን ማስተካከል ይችላል ማለት ነው። እንደዚህ ነገር ይሁን ካልኩኝ እንደዚህ
ሰው በቃ በቀላሉ ዝም ብላችሁ እናንተ ብቻ ላጥላት አድርጋችሁ መስራት የምትችሏት ነገር ነች ማለት ነው። አሁን ለምሳሌ እዚህ ጋር ስቴፕ የምትለዋን ወደዚህ ትንሽ ተለቅ ማድረግ ፈልጌያለሁ። ግን ይሄ ስቴፕ የሚለው ጽሁፍ እኔ እዚህኛው ከላይ ከፎቶ በላይ ወጥቷል እና ወደ ውስጥ ከጀርባ ነው እንዲሆን የፈለኩት፣ ከዚህ ከፎቶ ጀርባ ማለት ነው እንዲሆን ከሆነ የፈለጋችሁት ሌየር የሚባል ነገር አለ በካንቫ ላይ እያንዳንዱ የሚያርፍበት ሌየሮች ማለት ነው። ሌየሩን ለማየት ከፈለጋችሁ ምን ማድረግ ትችላላችሁ? አንዱ ፎቶ ላይ ራይት ክሊክ ታደርጉና ሌየር የምትለዋ ላይ መታችሁ ሾው ሌየር ትሉታላችሁ። ሾው ሌየር ስትሉት እዚህ ጋር የትኛው በፕሮሲጀር ያስቀምጥላችኋል። ባክግራውንድ አለ፣ ከባክግራውንድ ቀጥሎ ፎቶ ነው ያለው፣ ከፎቶ ቀጥሎ ቢጫ ነው እንዲህ ያለ ይመጣል ማለት ነው። ሶ ድራግ እና ድሮፕ ያደርጋችሁ። አሁን እኔ ስቴፕ የምትለዋ መታ ከባክግራውንድ ቀጥሎ ከሆነ ምንድትሆን የፈለኩት አይስታር አሁን ከቴክስቷ ውስጥ ገባች ማለት ነው። አሁን ይሄንን ለምሳሌ ባስጠልቀው ራሱ ከጀርባ ነው ያለው አይስታር። ስለዚህ እንደዚህ ነገር አድርጌ ማድረግ ይችላል። ይሄን ወደታችን ማስጠልቅ ፈልግ እንደዛ ዝቅ ማድረግ መፈልግ እንደዛ ኢሜጅም ቢሆን ይሄ ነው ተመሳሳይ ነገር ነው ያለው ማለት ነው። እሺ እንደዚህ እንዲህ ነገር ስለዚህ ሌየር እንዲሁ እንዳለም አንድ ወደኋላ ወደፊት ማድረግም ትችላላችሁ። ለምሳሌ ራይት ክሊክ አድርጋችሁ ሌየር ብላችሁ ሴንድ ባክዋርድ ፎርዋርድ ካልኩት ወደፊት ያመጣዋል። ሴንድ ባክዋርድ ደግሞ ፎርዋርድ ካልኩት ወደፊት፣ ፍሮንት ካልኩት ፊት ለፊት ላይ ከሁሉም ፊት ማለት ነው። ባክዋርድ ደግሞ አንድ ስቴፕ እና ወደኋላ ወደፊት እያደረገ ሌየሮቹን በዚህ ማስተካከል ትችላላችሁ ማለት ነው። ኦኬ ስለዚህ በቀላሉ አንድ ነገር እንደዚህ የሆነች ነገር ተምብኔል የምትመስል ነገር ሰራን ማለት ነው። ሶ እንዴት ነው ኤክስፖርት የምናደርገው የሚለውን ደግሞ እዚህ ጋር ሼር የምትል ነገር አለች። ኤክስፖርት ለማድረግ ወይም ደግሞ ዳውንሎድ ለማድረግ ማለት ነው። ሼር የምትለውን ኦፕሽን ትነካላችሁ። ሼር የምትለውን ኦፕሽን ስትነኩ አማራጮች ይሰጣችኋል። ምንድነው ማድረግ የምትፈልጉት? ለሌላ ሰው ማካፈል ነው ወይ የምትፈልጉት ወይስ ዳውንሎድ ማድረግ ነው የምትፈልጉት የሚለውን ያሳያችኋል። እኔ አሁን የፈለኩት ዳውንሎድ ማድረግ ስለሆነ ምንድነው ማድረግ እዚህ ጋር ዳውንሎድ የምትለውን እነካለሁ ማለት ነው። ዳውንሎድ ማድረግ ሰጀስትድ የሆነው PNG ፎርማት ነው ይላችኋል። ኦኬ ስክድ ከዛ እስከመጣና ዳውንሎድ ይላል። እሺ ስለዚህ አሁን ልክ እንደምታዩት ደግሞ ዳውንሎድ ያደረግና ደግሞ ውስጥ ከፈት ይሄን ምሳሌ ማለት ጽድት ተብሎ ነው የወጣው። እንደምታዩት ኳሊቲውም ጥሩ ነው። ስለዚህ ይሄ በቃ እንደ ተምብኔል መጠቀም ትችላላችሁ ማለት ነው በቀላሉ። ሌሎች የምትፈልጓቸውን ነገሮችም ካሉ 3-4 ኢሜጅ እንደዚህ ያደርጋችሁ ማስገባትና መጠቀም ትችላላችሁ በቀላሉ። ጥሩ የሚባል ዲዛይን አድርጋችሁ ክሬት ማድረግ ይቻላል ማለት ነው። ሲምፕል የሆነ በጣም ደግሞ የሚያምር። ሌላ አንድ ነገር እዚህ ጋር ልጨምርላችሁ። አንድ ይሄን ዲዛይን ከሰራችሁ በኋላ ሪዩዝ ማድረግ የምትፈልጉ ከሆነ ዲዛይኑን ምን ማድረግ ትችላላችሁ? ዱፕሊኬት ፔጁን አድርጋችሁ ኢሜጆቹንና አንዳንድ ቴክስቶችን ብቻ መቀየር ትችላላችሁ። ለምሳሌ ይሄ እዚህ ጋር ያለው ኤሌመንት ምናምን ብዙ ጊዜ አይቀየርም የተምብኔል ላይ ያለ አይደለ? እንደሱ አይነት ነገር ማድረግ ከፈለጋችሁ ራይት ክሊክ አድርጋችሁ ዱፕሊኬት ፔጅ ብላችሁት ልክ እንደዚህ ዱፕሊኬት ያደርግላችኋል ፔጁን። ከዛ ዱፕሊኬት ያደርግላችሁ ልክ እንደዚህ እናንተ የምትፈልጉትን ቀያይራችሁ ደግሞ መጠቀም ትችላላችሁ ማለት ነው። እንደዚህ የሆነ ሪሙቭ መሆን ካለበት ይሄ መቀየር ካለበት ይሄ የቀየራችሁ ዱፕሊኬት አድርጋችሁ ደግሞ መጠቀም ይቻላል ማለት ነው። ኦኬ ሶ ሌላኛው ደግሞ ምንድነው ካንቫ ላይ እስካሁን ሁለት ያየናቸው ኤግዛምፕሎች ኖርማል ኢሜጆች ናቸው እና አኒሜት የሆኑ የሚንቀሳቀሱ ደግሞ አድቨርታይዝመንቶች መስራት ትችላላችሁ። ሶሻል ሚዲያ ላይ ምናምን ፖስት የምታደርጉ ከሆነ ደግሞ በተለይ የሚንቀሳቀስ ሲሆን ቴክስቶቹ አኒሜት የሚሆኑ ከሆነ ኢሜጆቹ ትንሽ የሚንቀሳቀሱ ከሆነ ሞር አትራክቲቭ ስለሚሆን እሱ ደግሞ ሞር ሪኮመንድድ ነው። ይህንንም ካንቫ በነፃ እንድትሰሩ ያግዛችኋል ወይም ያስችላችኋል ማለት ነው። ስለዚህ እስኪ አንድ ለምሳሌ እዚህ ጋር ኦንላይን ኮምፒውተር ኮርስ የሚል ቴምፕሌት ሰርች አድርጌ ያለው ከመጡልኝ የኦንላይን ምርጫዎች መካከል አንዱን ልምረጥና እንደዚህ እንደምታዩት ጠጋ ስታደርጉት ራሱ እንዴት እንደሚንቀሳቀስ ያሳያችኋል። ውስጥ ገብተን ደግሞ አኒሜሽኖቹን መቀየር እንችላለን ማለት ነው። እስኪ እቺኛዋን እንግባና ቀለል ያለች ዲዛይን እናንተ ቀስ ብላችሁ የምትፈልጉትን መምረጥ ትችላላችሁ። ለዚህም አካባቢ የተለያዩ ኦፕሽኖች አሉ። እነዚህን ሁላ መተካት የሚቻል ናቸው። ዲዮላችሁ ሲጋ ለምሳሌ ዲጂታል ማርኬቲንግ ይላል፣ ኤዱኬሽን ምናምን አለ። እናንተ የምትፈልጉትን ከነዚህ ውስጥ መምረጥ ትችላላችሁ። እኔ I'm going to work with this one ከስተማይዝ ልበለው። እሺ ሶ አሁን እንደዚህ እንደምታዩት ተከፍቷል። ስለዚህ ለምሳሌ ፕሌይ ብለው እንደምታዩት ልክ እንደዚህ ነገር ነው የሚሆነው። አንዳንድ ለውጦች ለማድረግ እንሞክር። እዚህ ላይ ለምሳሌ እዚህ ኦንላይን ኮርስ የሚላለ ከታች የሆነች ቴክስት አለች። ስለዚህ እሷን ለምሳሌ አትበኩር ቴክ ምትል ለምን ጨምራት እነሱም ላድርግና ላሳያችሁ። እቺን መቀየር እንችላለን ቴክስቷን እና እቺ ኦንላይን ኮርስ የምትለው ጋር ደግሞ አንድ ነገር እንጨምርበት። ለምሳሌ ኦንላይን ምን ኮምፒውተር ኮርስ ከሆነ ለምሳሌ ኢንተርን በልና እዚህ ጋር ኮምፒውተር ኮርስ ትንሽ ሳይዙን እንቀንሰው አንድ አይወጣብን ማለት ነው። ከዛ ይቻለች እቺን ኢሜጅም ትንሽ ሪሳይዝ እናርጋት።
ከፈለግን አሁን ይሄን ሪፕሌስ ማድረግ እንችላለን ወደ ሌላ ወደ ሎጎአችንን ወይ ደግሞ የኮምፒውተር ሊገልጻል ብለን ያሰብነውን ነገር ምናምን ማድረግ ይቻላል። እኔ አሁን just ለእናንተ ለማሳየት ስለሆነ እንትን ልበል። እቺንም በኩርቴክን ዝቅ እናርጋት። ስለዚህ ምንም መጨመር እንችላለን። ለምሳሌ እዚህ ጋር አሁን ኮምፒውተር ኦንላይን ኮምፒውተር ኮርስ የሚለውን ትንሽ የዚህን ባክግራውንዱን የምንቀይረው ኤሌመንት ላይ መተን ባክግራውንዱን የሆነ የኮምፒውተር ባክግራውንድ ማድረግ እንችላለን። ባክግራውንድ ፍሪ ነገር እንፈልግና አሪፍነት ከዛ ሪፕሌስ ባክግራውንድ እንበለው። አናያችሁታል አሪፍ ነገር ሆነ። ከዛችኛዋን እንትኗን እንቀይራት ከለሯን። እሺ አሁን ጥቁር ካረግነው በኋላ ደግሞ ይሄ ከላይ ያለች ደግሞ አንድ ኢፌክት ነገር አለችው። ኢፌክቷን እናስተካክላታለን። ኢፌክቱን ለመቀየር እዚህ ኢፌክት ላይ ስትመጡ ታያችኋል። ኢፌክት ላይ እዚህ ጋር ኢፌክት ስናርግላታችሁ ደግሞ ኢፌክት ምትላለች እና ኢፌክት ላይ የተመረጠው ይሄ አለ። እዚህ ጋር ስትቀያይሩት ባዶ ወይም ደግሞ እንደዚህ የተለያዩ አይነት ኢፌክቶችን መርጣችሁ ኢፌክት እንዲኖረው ወይም ደግሞ ልክ እንደዚህ አይነት ቴክስቱ ከኖርማል ስትራክቸሩ ደግሞ በተጨማሪ የተለያዩ አይነት ኢፌክቶች እንዲኖረው ማድረግ ትችላላችሁ ማለት ነው። እንደዚህ ሻዶ ነገር እንደምታዩት። ከዛ ደግሞ እሱን ከስተማይዝ ማድረግ ይቻላል። ለምሳሌ ሻዶ ሲጨምር ሲቀንስ እንደሱ ማድረግ ይቻላል። ይሄንንም እንደዛው ምናምን። ከዛ ከለሩን ትንሽ እንቀይረው እንዲታይልን ነጭ እናርገው። ነጭ ቢሆን በጣም ይታይ ይመስለኛል። ወይ ደግሞ ቀይ ይታያል። ቅድም ምን ብያችሁ ነበር? ትንሽ ትራንስፓረንሲ መቀነስ ይቻላል ብያችሁ ነበር አይደል? ስለዚህ ባክግራውንዳችንን እንዲታየን ትንሽ የባክግራውንዳችንን ትራንስፓረንሲ እንቀንስ እንዲታይልን። አይታ አሁን ትንሽ ደመቅ አለ ማለት ነው። በኩርቴክ የምትላለች እሷንም እንደዛው እናስተካክላት። አኒሜሽን ሌላኛው አኒሜሽኑ ነው። አኒሜሽን የምትላለች እዚህ ጋር። አኒሜሽን ደግሞ ቴክስቱ ምን አይነት አኒሜሽን ኑረው የሚለውን ለመምረጥ ያስችላችኋል። እንደምታዩት የፈለጋችሁን አይነት አኒሜሽን መምረጥ ትችላላችሁ። ስለዚህ አንዱን እንምረጥ። እኔ እስኪችል ልምረጥና ልቀጥል። ከዛ እዚች ጋር ለምሳሌ እኔ ሬጅስተር የምትለዋ ፓርት ጋር ምን ማስገባት እችላለሁ? ትንሽ ከፍ አድርጋት ነችን ሬጅስተር የምትለዋን እንትኗን ቀይር አድርጋት። አሪፍ እና እንድትታይልኝ ስለፈለግኩ ነው ቀይ አደረኩኝ። ጆይን ናው የምትላለች እዚህ ጋር ከፈለጋችሁ ዌብሳይት ማስቀመጥ ትችላላችሁ፣ ኪዋር ኮድ ማስቀመጥ ትችላላችሁ። whatever you want እናንተ ኮንቪኒየንት ነው ብላችሁ የምታስቡትን ለእናንተ ማስቀመጥ ይቻላል ማለት ነው። ስለዚህ እኔ ለምሳሌ ምን ላደርግ እችላለሁ ማለት እቺኛን ኢንስቴድ ኦፍ ዌብሳይት ለምሳሌ እዚህ ጋር ጆይን ናው የምትለው ጋር እቺ ላጥፋትና አንድ ኪዋር ኮድ ልጨምር እዚህ። አሁን እንደምታዩት አኒሜሽን የለውም። ስለዚህ አኒሜት እንዲሆንልኝ ከፈለኩኝ እኔ ምን አደርጋለሁ? እዛች ኪዋር ኮድ ላይ ክሊክ አድርጌ አኒሜት እለዋለሁ። እና አንድ አኒሜሽን መርጥለታለሁ አብሮ ዲስፕሌይ የሚሆን ማለት ነው። ኦኬ ሶ አሁን አንድ አኒሜሽን ክሬት አድርጌለታለሁ። አሁን ትንሽ እናንተ ጊዜ ወስዳችሁ ደግሞ ተሳፋ አድርጋችሁ ኤዲት ማድረግ ትችላላችሁ። ጊዜ ወስዳችሁ እኔ ይሄኛውን ያህል ለማሳየት አክሊን ከሰራን በቂ ነው። ስለዚህ እንደዚህ አይነት ነገር አለ። እቺን አሁን እኛ እንትን ማድረግ ሶሻል ሚዲያ ላይ ፖስት አድርገ ነው በቃ ሰዎች እንዴት ማድረግ ይቻላል። ታይሚንጉን መቀነስ ከፈለጋችሁ አሁን ይሄ እዚህ ጋር የምታዩት ይሄኛው እዚህ ጋር የምታዩት 5 ሰከንድ ይላል። ከ5 ሰከንድ በታች ማድረግ ከፈለጋችሁ እዚህ ጋር ትመጡና እቺ አይፈታል ክሊክ አድርጋችሁ ትንሽ ዝቅ 3 ሰከንድ ለምሳሌ የሚበቃ ከሆነ 3 ሰከንድ ላደርገው ይችላል። ስለዚህ በየ3 ሰከንዱ ምን ያደርጋል ማለት ነው? እንትን ይደጋግማል እንደማለት ነው። እሺ እንደዚህ አሪፍ። ስለዚህ እንደዚህ ነገር ሆነ ሰዎች እዚህ ጋር መጥተው በቃ ሶሻል ሚዲያ ፖስት አደረኩኝ ኪዋር ኮድን ምንድነው ስካን ሲያደርጉት ለምሳሌ የኔ የበኩርቴክ ነው። በኩርቴክ ባይዘው ኦንላይን ትሬኒንጎች አሉን። ኦንላይን ትሬኒንጎቻችን መማር የምትፈልጉ ከሆነ ደግሞ ልክ እንደዚህ አይነት ፎርም አዘጋጅተናል። ስካን አድርጋችሁ ሬጅስተር ማድረግ ትችላላችሁ ማለት ነው። ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ የዚህኛውንም። ስለዚህ ልክ እንደዚህ አርገን ከጨረስን በኋላ ቅድም እንግዲህ አንድ ሌላ ላሳያችሁ ምንድነው እንደዚህ በአኒሜትድ ካረጋችኋቸው በኋላ ደግሞ ዳውንሎድ ማድረግ ስትፈልጉ ቅድም በፒኤንጂ ፎርማት ነበር ዳውንሎድ ያደረግነው። አሁን በኤምፒ4 ፎርማት ነው ዳውንሎድ የምናደርገው ማለት ነው። ስለዚህ መተን እኛ ዳውንሎድ ስንለው እንደምታዩት ሰጀስትድ ኤምፒ4 ይላል።
በቪዲዮ ፎርም ዳውንሎድ ያደርግላችኋል ማለት ነው። በቪዲዮ ፎርም ዳውንሎድ አድርጋችሁ መጠቀም ትችላላችሁ ማለት ነው። ሶ ይሄን ይመስላል እንግዲህ this is the first the basics of ካንቫ ላይ ቤዚክ የሚባሉት ነገሮች እነዚህ ናቸው። የመጀመሪያዎቹ ፈንዳሜንታል የሚባሉት ነገሮች እነዚህን ካወቃችሁ ቴምፕሌት መምረጥ፣ ከዛ በኋላ ከስተማይዝ ማድረግ፣ ቴክስት መጨመር፣ አድ ማድረግ፣ እነዛን ደግሞ ከስተማይዝ ማድረግ ከቻላችሁ አንድ የሆነ ስቴፕ መሄድ ትችላላችሁ ማለት ነው። ፓርት ይኖረኛል። ፓርቱ ላይ ደግሞ እንዴት አድርገን ሞካፖችን አድ እንደምናደርግ፣ ሌሎች ያላየናቸው ኤሌመንቶች እንዴት እንደምንሰራ፣ ፕሬዘንቴሽን እንዴት እንደምንሰራ፣ ሰርቲፊኬቶች እንዴት እንደምናዘጋጅ ደግሞ ፓርቱ ላይ ማሳያችሁ ይሆናል። So stay tuned for that. Don't forget to subscribe ማድረግ እንዳይረሳ፣ ላይክ ኤንድ ሼር ይደረግ። ከፓርቱ ላይ እንገናኝ። ይመቻችሁ።